በእንደዚህ አይነት ሁኔታ አባቴ እንዲያኝ አልፈልግም ብላ ክፍሌ ድረስ የመጣችው። መጀመሪያ እኔ ውድ እንድትለኝ አልፈልግም። ሲቀጥል ደግሞ አንተ ፊት ባትሰጣት ክፍል ድረስ ባልመጣሽ ነበር። አልገባኝም። ምናልባት ስለ ቀናሽ መደሰት ይኖርብኝ ይሆን? ይልቅ ይሄን አጉል ቅዠትህን ትተህ በደንብ ስማኝ። ወንድሟም ስለዚህ ነገር አውቋል። መቼም አንቺ ነግረሽ መሆን አለበት። እንደዛ እንደማላደርግ ታውቃለህ። ለማንኛውም ልጅቷን ተዋት፣ ገና ሕፃን ልጅ ናት። ኧረ እኔ ከኤሚ ጋር ምንም አይነት ነገር የለኝም እንዴ። ቆይ ምንድን ነው እያልሽ ያለሽው? እባክህ ምንም እንዳልተፈጠረ አውቄያለሁ። አውቄያለሁ? ለሊት ድምፅ ሰምቼ የመኝታ ክፍል ስጠጋ እያወራችሁትን ሁሉ ሳዳምጣችሁ ነበር። ስለዚህ ከህይወቴ በላይ ማፈቅራት ልጅ እንዳለች ለኤሚስ ነግራት ሰምተሻል ማለት ነው? ናሁምን በዛ አጋጣሚ ወጥቶ ነበር እና በር ስር ተለጥፌ ሲሰማችሁ አይቶኛል። ምን? አዎ፣ ምናልባት ያንን በማየቱ ሳይበሳጭ አይቀርም። መቼም የዚህን ትርጉም ታውቀዋለህ ብዬ አላስብም። ይቺ ልጅ የምሯን ነው ወይስ ፈጥራ ነው የምታወራው? ማን በእናትህ የምሳ ሲደብር እንደዚህ ምናምን ብሎኝ ሄዳ እንዴ ጠብሻ ምንድነው ሰው እዚህ የጠረረበት አቦ